ፍቅር ወይ ጓደኛዬ እኛ ጋር ማደር ፈልጓል መሰለኝ። አልጋ ይያዝለት ብር አስተላልፍ። ለምን እዚህ አይመጣም? እኔ ጓደኞቼ እዚህ ቢያድሩ ደስ አይለኝም። እንዴም ችግር አለው? ምናልባት እኮ ናፍቀው ሊሆን ይችላል። እዚህ ይምጣ። እንጃ ብቻ ደስ አላለኝም። አልጋ ብንይዝለት። እኔ ማማ ጋር ሄዳለሁ ከፈለክ። በቃሽ እናንተ ተጫወቱ። መጣ። እሷ ናት ማለት ነው ባለቤትህ? አዎ ቆንጂዬ ነች አይደል? ቁንጅና ምን ያደርጋል? ግን ታምናታለህ? በጣም ከራሴ በላይ ነው ማምናት። እንደ አዲስ እኮ ሰው አድርጋ ሰርታኛለች። ደስ ይላል። ምን ነው ታውቃታለህ እንዴ? አዋቃታለሁ። ከብዙ ወንዶች ጋር ነው የምትወጣው። ከጓደኞቼ ጋር ያልወጣቸው እንዴ የለም። መቼ? እሱ እንኳን ከዓመታት በፊት ነው። ቢያንስ 1 ዓመት አልፎታል። አይ ተው፣ ሳንተዋወቅ በፊት የነበራት ታሪኳ ነው። እና አሁን ታምናታለህ? ሰው እኮ የሚኖረው የገነባውን ታሪክ ነው። እሷ ያለፈ ታሪኳን ትታ የምትኖር መምህር ናት እንጂ ስህተቷን ይዛ መታ የምትኖር ሚስት አይደለች። ከዚህ በኋላ ስለ ባለቤቴ ያለፈ ታሪክ እንዳትጠይቀኝ። እኔማ አንተ እንዳትጎዳህ በማሰብ በማያገባ አትግባ። ደህና ደሩ። እኔ ልሂድ። ወዴት ነው? ያለን አልጋ አንድ ነው። እናንተ እዚህ ይዳሩ። እኔ ማማ ጋር ሄዳለሁ። በዚህ ሰዓት እናቴ ቤት ልሄድ ስትለምንካት